አራት አይነት የካሬ ሜትር ልኬቶች አሉ። ካርፔት ኤሪያ፣ ኔት ኤሪያ፣ ኮመን ኤሪያ እና ግሮስ ኤሪያ የምንላቸው። ካርፔት ኤሪያ ማለት ከውስጥ ግድግዳ እስከ ውስጥ ግድግዳ የምትለኩት ልኬት ማለት ነው። ያ ማለት ዞኮል ወይም ደግሞ ስከርቲንግ የምንለው ከጥግ ጥግ ስትለኩ የምታገኙት ካሬ ሜትር ነው። ኔት ኤሪያ ማለት ደግሞ የአፓርትመንት በራችሁን የሱቅ በራችሁን ከፍታችሁ ስትገቡ የምታገኙት አጠቃላይ ካሬ ሜትር ማለት ነው። ያ ማለት የውስጥ ፓርቲሽን ወይም ደግሞ የውስጥ ክፍሎችን ለመከፋፈል የምንጠቀምባቸው ብሎኬት ያረፉባቸው ካሬ ሜትሮችንም አብሮ ያካትታል። ሶስተኛው ኮመን ኤሪያ ነው። ኮመን ኤሪያ ማለት የጋራ መጠቀሚያ ስፍራዎች ማለት ነው። ኮሪደር፣ ደረጃ፣ ሊፍት፣ የጋራ መዝናኛ ስፍራዎች፣ የልጆች መጫወቻዎች የመሳሰሉት ለኑሮ ወይም ደግሞ ለሱቆቻችሁ በጋራ የምትጠቀሟቸው ኤሪያዎችን የሚያካትቱ ናቸው። የመጨረሻው ግሮስ ኤሪያ ነው። ግሮስ ኤሪያ ማለት ኔት ኤሪያ ሲደመር ኮመን ኤሪያ በድምሩ የሚሰጡን አጠቃላይ ካሬ ሜትር ማለት ነው። ይሄም ማለት ኔት ኤሪያ አፓርትመንታችሁን ወይም ሱቃችሁን ከፍታችሁ የምታገኙት የራሳችሁ የሆነ የግል ቦታ ሲደመር የጋራ መጠቀሚያ ስፍራዎች በየፕሮፖርሽኑ በየአፓርትመንቱ ወይም በየሱቆቹ የሚደርሳችሁ ድርሻ ሁለቱ በአንድ ላይ ተደምረው የሚመጣው ግሮስ ኤሪያ እንለዋለን ማለት። ይሄ ግሮስ ኤሪያ ነው ካርታችሁ ላይ የሚጻፈው። ውልና ማስረጃ ወይም ደግሞ ሰነዶች ማረጋገጫ ምዝገባ ጽሕፈት ቤት ስትሄዱ ካሬ ሜትር ይሄን ያህል ቦታ ተሽጧል የሚባለው የሚጠቀሰው ይሄ ነው። ክስ ቢኖርባችሁ ማስያዣ ብትጠየቁ ይሄ ግሮስ ኤሪያ ነው የሚታየው ማለት ነው።